ለጥሩና ብቃት ላለው ወሲብ ምን መመገብ አለብን? ከመጠጥስ ደግሞ ምን መጠጣት አለብን? ዛሬ በዚህ ቪዲዮ የምነግራችሁናል። በተለይ ይሄ ለወንዶች እጅግ በጣም ወሳኝ ነው። ምግብ ወሲብን የተሻለ እንደሚያደርግ ስለሚታመን ማለት ነው። እንግዲህ ይሄ በጣም ጥሩና ብዙ ሰዎች የሚያሳስብ ጥያቄ ነው። በተለይ ወንዶች ስለ ጤና ወሲባዊ ህይወት ወይም ደግሞ ሴክሹዋል ሄልዝ ስናወራ የምንመገበው ምግብና የምንጠጣው መጠጥ ትልቅ ሚናን ይጫወታል። የደም ዝውውርን የማሻሻሉ የኃይል መጠንን የሚጨምሩና ስሜትን ቀስቃሽ የሆኑ ምግቦችና መጠጦችን መውሰድ ለጥሩ ወሲባዊ ብቃት አስተዋጽኦ ያደርጋል። ለተሻለ ወሲባዊ ብቃት የሚረዱ ምግቦች የሚከተሉትን ምግቦች በአመጋገብ ውስጥ ማካተት እጅግ በጣም ጠቃሚ ነው። በአብዛኛው እነዚህ ምግቦች የደም ፍሰትን የሚጨምሩ፣ ጭንቀትን የሚቀንሱ እንዲሁም ደግሞ የኃይል ሰጪ ኢነርጂ ቦስተር ናቸው። በተለይ የደም ዝውውርን የሚጨምሩ ወይም ደግሞ የደም ፍሰትን የሚጨምሩ ምግቦች ወደ ብልታችን በቂ የሆነ ደም እንዲሄድና ብልት በደንብ እንዲወጠርና እንዲቆም ያደርጋሉ። እንግዲህ ከነዚህ ምግቦች መካከል የመጀመሪያው እንግዲህ አትክልትና ፍራፍሬ ናቸው። በተለይ እንደ ስፒናች፣ ጎመን፣ ቀይ ሽንኩርት፣ ነጭ ሽንኩርትና አቮካዶ፣ ሙዝ የመሳሰሉት እጅግ በጣም ተመራጭ ምግቦች ናቸው። ምክንያቱም ተመራጭ የሆኑበት የደም ዝውውርን ያሻሽላሉ፣ በናይትሬት የበለጸጉ በመሆናቸው እንዲሁም ደግሞ የኃይል መጠንን ይጨምራሉ። ሙዝ በፖታሲየም የበለጸገ ነው። የልብ ጤንነትንም በመከላከል ይታወቃል ማለት ነው። ሌላው ሁለተኛው እንግዲህ ጤናማ ቅባቶች የምንላቸው ነው። እንግዲህ ከጤናማ ቅባቶች ለውዝና የወይራ ዘይት ነው፣ ወይም ደግሞ ፈሳሽ ወርቅ ተብሎ የሚጠራው የወይራ ዘይት ይገኝበታል። ይሄ እንግዲህ የቴስትሮን መጠንን ለማምረት ይረዳን። በዚንክና በቫይታሚን ኢ የበለጸጉ ናቸው። የልብ ጤናንም በመደገፍ ይታወቃሉ ማለት ነው። ሌላው ፕሮቲኖች ነው። እንግዲህ ፕሮቲኖች ለተሻለ ወሲብ እጅግ በጣም አስፈላጊ ናቸው። እንግዲህ ከፕሮቲኖችን የምናገኝባቸው እንደ አሳ፣ ሳልሞን፣ ቱና፣ ቀይ ስጋ፣ በልኩ ደግሞ ሳይበዛ እንቁላል ይገኙበታል። እነዚህ እንግዲህ ዚንክ በውስጣቸው ይይዛሉ። ይህም የቴስትሮን መጠንን እና የወንድ የዘር ፍሬን ጤንነት ይደግፋሉ። ለረጅም ጊዜ የሚቆይ ኃይልንም በመስጠት ይታወቃሉ ማለት ነው። ሌላው ጥራጥሬዎች ነው። እንግዲህ እንደ ኦትሜል፣ አጃ፣ ቡናማ ሩዝ የመሳሰሉት እነዚህም ለተሻለ ወሲብ ወይም ደግሞ ለጥሩ ግንኙነት እጅግ በጣም ተመራጭ ናቸው። ምክንያቱም ለረጅም ጊዜ የሚቆይ ኃይልን በዝግታ ስለሚለቁ እጅግ በጣም ተመራጭ ያደርጋቸዋል ማለት ነው። ሌላው እንግዲህ ሱፐር ምግቦች የምንላቸው ናቸው። እነዚህ ሱፐር ምግብ የሚባሉት እንደ ጥቁር ቸኮሌት፣ ዳርክ ቸኮሌት የሚባለው እንደ ይሄ ማካሩት የሚባል በአማርኛ ምን እንደሆነ አላውቀውም። እንደ ማካሩት የመሳሰሉት እነሱ እጅግ በጣም ጠቃሚ ናቸው። ምክንያቱም ስሜትን የሚያነቃቃና የደም ፍሰትን የሚያሻሽሉ ኬሚካሎችን በውስጣቸው ይዘዋል። እንደ ጠቅላላ ደግሞ እንግዲህ በአረንጓዴ ተክሎች ወይም ደግሞ አረንጓዴ የሆኑ ተክሎች እንደ ጎመን፣ ሰላጣ በቫይታሚን ሲ የበለጸጉ እንደ ሎሚ፣ ቃሪያ የሚያቃጥሉ ምግቦች እንግዲህ ቃሪያ በተለይ ወሲብን የተሻለ ያደርጋል። እነዚህን መመገብ እንግዲህ ወሲብን የተሻለና ብቃት ያለው እንዲሆን ያደርጋል ማለት ነው። ሌላው ለተሻለ የወሲብ ብቃት የሚረዱ መጠጦችስ ምንድን ናቸው? እንግዲህ ከምግቦች በተጨማሪ መጠጦችም የሰውነት ፈሳሽ መጠን በመጠበቅና የደም ዝውውርን በማገዝ ወሳኝ ሚና ይጫወታል። ንጹህ ውሃ ከሁሉም በላይ ሰውነት በቂ ፈሳሽ ሲኖረው የኃይል ደረጃም ከፍ ይላል፣ ድካም ይቀንሳልና የደም ዝውውርም ደግሞ ውጤታማ ያደርጋል። ሌላው የሮማን ጭማቂ ነው። ጠንካራ የጸረ ኦክሲደንት ወይም ደግሞ አንቲኦክሲደንት ባህሪ አለው። የደም ፍሰትን በማሻሻል ይታወቃል። ሌላው አረንጓዴ ሻይ ነው። እንግዲህ ግሪንቲ የምንለው የደም ስሮችን ዘና የሚያደርግና የደም ፍሰትን የሚጨምር ውህድን በውስጡ ስለያዘ እጅግ በጣም ተመራጭ ነው። ሌላው ቡና ነው። በልኩ ሳይበዛ ካፌን የኃይል መጠንን በመጨመርና ስሜትን በማነቃቃት ወሲባዊ ፍላጎትን ከፍ ሊያደርግ ይችላል። ከመጠን በላይ ግን የጭንቀት ስሜት ስለሚፈጥር መጠንቀቅ ያስፈልጋል። ከመጠን በላይ መጠቀም አያስፈልግም ማለት ነው። ሌላው እንግዲህ በቀን ውስጥ ቢያንስ የአካል ብቃት እንቅስቃሴ ለ30 ደቂቃ መስራት፣ የእግር ጉዞ ማድረግ፣ እነዚህም አብረው ይካተቱበታል ማለት ነው። ጥንቃቄ ሊደረግባቸው የሚገቡ ነገሮች ናቸው። እንግዲህ አልኮል ምንም እንኳ በመጀመሪያ ስሜት ሊያነቃቃ ቢችልም ከመጠን ያለፈ አልኮል መጠጣት ግን የነርቭ ስነስርዓትን በማደንዘዝና የደም ፍሰትን በመቀነስ የብልት መቆም ችግርን ሊያስከትል ይችላል። ሌላው የሰባና ከመጠን በላይ የተዘጋጁ ምግቦችን፣ እነዚህ ምግቦች የደም ስሮችን በመዝጋት የደም ዝውውርን ያበላሻሉ፣ እንዲሁም ደግሞ የድካም ስሜት እንዲሰማን በማድረግ ችግር ያመጣሉ ማለት ነው። ሌላው የሶዳና ከፍተኛ ስኳር ያላቸው መጠጦችና የኃይል መጠን በፍጥነት እንዲጨምርና ከዚያም እንዲቀንስ ሹገር ክራሽ በማድረግ
ድካምን ያመጣሉ። አጠቃላይ እንግዲህ ሚዛናዊ ጤናማና በንጥረ ነገሮች የበለጸጉ አመጋገብ ለጥሩ ወሲባዊ ጤናና እንቅልፍ እጅግ በጣም ቁልፍ ናቸው። ሌላ እንግዲህ ስለ ጤና ጋር በተያያዘ ጥያቄ መጠየቅ ካለባችሁ ኮሜንት ላይ አስቀምጡልኝ። ጥያቄዎቻችሁን ለመመለስ እሞክራለሁ። ለዛሬ እንግዲህ ብታዳምጡት ያልኩት የነበረ ነገ በተመሳሳይ ዝግጅት እስከምንገናኝ በያላችሁበት ሰላማችሁ ይብዛ። መልካም ጊዜ